ይህ ሀሳብ አልፈልግም፣ እኔ ሰው አይወደኝም፣ ብሞት ይሻለኛል የሚሉ ሰዎች ይህ ሀሳብ እንዲደርስ ፎሎ፣ ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ እነሱ ጋር እንዲደርስ አድርጉልኝ። ይህ ሀሳብ የሚያነሱ ሰዎች ምንድነው ስፔሻሊ አብዛኛው ጊዜ በሪሌሽንሽፕ ላይ የሚቋረጥ ጓደኝነት አለ። ያ ጓደኝነት ሲቋረጥ እነዚህ ሰዎች ያለመፈለግ ስሜት ይሰማቸዋል። ለእነዚህ ሰዎች ቀለል ያለ ምሳሌ በሰጣቸው ምንድነው ሰው ትራንስፖርት በጋራ ተጋርተው ይሄዳል አንድ ቦታ ላይ ሲሄዱ ግን አጠገቡ ያለው ሰው ያየውና ሀሳቤን ችግሬን ባጋራው ይረዳኛል ወይ ይመክረኛል፣ አንድ ከሱ የተሻለ ጥሩ ነገር አገኛለሁ ብሎ ሲያስብ ችግሩንም ደስታውንም ፖለቲካውንም ማህበራዊ ህይወቱንም ያወራዋል። እያወራው ግን የሚደርስበት ቦታ ግን ሲደርስ ግን ያን ሰውዬ ስለሰማውም ሊያመሰግነው ይችላል፣ ላያመሰግነውም ይችላል። ቻውም ሳይለው ጥሎት ሊወርድ ይችላል። ይሄ ሁሉ ለሰማው ሰውዬ ግን ጥሎት ስለወረደ ይሄ ሰውዬ ተፈላጊ አይደለም ብለን ማሰብ አንችልም። ምክንያቱም ያ ሁሉ ችግሩንም ደስታውን ፖለቲካውንም ማህበራዊ ህይወቱንም ሊያወራው የቻለው ከዚህ ሰውዬ አንድ ነገር አገኛለሁ ብሎ ማሰብ ስለጀመረ ነው። ስለሆነ እኛም በህይወታችን ከእናትም ከአባትም ከእህትም ከወንድም በላይ ወዳጃችን፣ የክፉ ቀን ጓዳችን፣ የጥሩ ቀን ጓዳችን የምንላቸው ጓደኞቻችን፣ ከራሳችን በላይ የምንወዳቸው ሰዎች የሆነ ቀን ተነስተው ከህይወታችን ሲወጡ ስለማይፈልጉን ነው ማለት አይገባል። እነሱ የሄዱት ፌርማታቸው ስለደረሰ ነው ከኛ ህይወት የወጡት እንጂ የኛ ጓደኝነት አልቆ አይደለም። ምንድነው ግን የተገናኘንበት እነሱ እኛን ጓደኛ ያደረጉት ጊዜ እስከዛሽ ፌርማታ ድረስ ነው። ያ አጠገባችን የተቀመጠው ሰውዬ ሞረጃው ሲደርስ ምን ያደርጋል? ተነስቶ ይወርዳል። ስለሆነ እኛ የነሱ በህይወት ተነስተው በመውጣታቸው እኛ ልንከፋ አይገባም፣ ልናዝን አይገባም፣ ክብራችን ልናጣ አይገባም። ጓደኝነቱማ ጠቃሚነታችንማ ባይታያቸው ኖሮ ይህ ሁሉ ጊዜ ከኛ ጋር ባላሳለፉ። አሁን እናንተ እነሱ ባይጠቅሟችሁ ኖሮ ይህ ሁሉ ጊዜ በጓደኝነት ታሳልፉም ነበር አታሳልፉም ነበር። ግን እስከዛ ሳድረስ በጓደኝነት እናንተ እነሱ ተጠቅመዋል። ከዛ በኋላ ግን እነሱ የህይወት ፓራዳይማቸው ሌላ ስለሆነ ወደ ጉዳያቸው ሄዱ። እናንተ ደግሞ ለብዙ ሰው ትጠቅማላችሁና አልጠቅመም አይደለም። የሰው ልጅ እጽዋት እንኳን ይጠቅማል፣ ድንጋይ እንኳን ይጠቅማል፣ ብዙ ህንፃ ይሰራል።